ከዛሬ 4 ዓመት በፊት የሳውዲ ነበረብኝና ገባው። ይሰማል? ያው ይሰማል። ያን ዳለመክፈል ብዬ ገብቼ ከዛ ቁባ 1 ዓመት ከ2 ወር ቁብ ጣልኩኝ። የመጨረሻው 14ኛው ወር ላይ ያኔ 1 ዓመት ከ2 ወር መጨረሻው ላይ የኔ ቁብ ነበረ። ቁብ የሚሰበስብልን ሰውዬ ሱዳኒ ነበር። ያ ሱዳኒ የእንትን የኡምራ ቪዛ ወጥቶ ሳውዲ አረቢያ ብሬን ይዞ ቢገባ ከዛ ሰውየው ኡምራ ያድርግም አያድርግም አላሁ አለም ሰውየው ሞተ። ይሰማል? እህቶቹ ነበሩና ወንድማችን ስለሞተ አውበይ ዋሉ። እኔ በዛ ገንዘቤን ይዞብኝ ስለሄደ በጣም እንትን ብዬ ነበር፣ ዱዓም አድርጌ ነበር፣ አልቅሼም ነበር፣ ብዙ ነገር ሁኔ ነበር። ያው ሰው ሀገር ነው ያለሁት፣ አረብ ሀገር ነው ያለሁት። እና ያው ፈዩ ምናምን ሲሉኝ አልልም አልኳቸው። በዛ አላህ እኔን ይቆጣብኛል ወይስ? አይቆጣብሽም፣ ሐቅ አለሽ። የተበደለ ሰው ነገ የትንሣኤ ቀን ዋጋዬን እፈልጋለሁ ቃል መብት አለው። አውፍ ቢል ግን በላጭ ማለት አላህ ሱብሓነሁ ወተዓላ ወልዓፊን ወላሁ ዩሒቡል ሙሕሲኒን ይላል። ለጀነት ሰዎች ባህሪ ሲናገር ይቅር ባዮች ናቸው ካለ በኋላ ለመልካም ሰሪዎች በማንኛውም ሰዓት አውፍ ብለው ይበቃልኛል። እኔ አሁን ግን ሁላችንም ሟች ነን ብዬ ገንዘብም ያን በአላህ ቀጥር ነው የሚመጣው የሚሄደው ድህነትም ሁሉም ነገር ብዬ አሁን ሳስበው በዛ ሰዓት ባልኩት የሆነ እንደ ልዳማ ነገር ይሰማኛል። ይሄን ለመጠየቅ ይቅር ካልሽው አላህ ሱብሓነሁ ወተዓላ ይቅር ይላል። ማሽ ጀዛከላህ ነው ጥያቄ።